ዋናው ወይዘሮ ዝናሽ እኔ የጀማነሽ እናት ነኝ። ኤልሳ እባላለሁ። ኤልሳ ነው ስሜ፣ ኤልሳ ነው የጀማነሽ እናት። እኔ ኤልሳ አዎ ቤት አዎ። አሁን የልጄ ባል ዘካርያስ እያስቸገረ ነው። በፊት ጠላና ጠጅ ነበር የሚጠጣው። አሁን ቮድካና ዊስኪ ጀምሯል። እሷ አቅምሶልኝ እሷ ነች እያጠጣች አብራ ጎትታ ይዛ እየሄደች አብራ ጎትታ ይዛ እየሄደች እሷ ነች። እንውሰድበት እንዲችን እንውሰድበት። እሷን የሚነካብኝ ሰው አልወድም ይላል አሁን አንቺ ላሉን። አዎ አቤት ያብዳል። ደግሞ ውሸቷ ጾም ከመግባቱ በፊት ሁዳዴ ጾም ከመግባቱ በፊት ቆንጆ ገንፎ በቅቤ ወስጄ ለማማ ዝናሽ ስሟንም አልወድም እንኳን እኔ ስሟንም አልወደው። ኧረ እማማ ዝናሽ ኧረ ተው የቀለኋት በምንድን ነው? የቀሚሷን ተወደ ኋላ ቀሚሷን ወደ ላይ ገልባ ቂጧን ላይ አፍንጫ ላይ እያደረገኝ ስትጨፍር ወንበርና ትጨቅጠዋለሁ አልቃው ስል እንደገታ ትጨፍርብኛለች። እዘቃረስ ቤትም ስመጣ እዛም እንዲያው እዚህም እንደዚሁ። አቤት ስሜታ። እኔማ ምን አሰብኩኝ ዘካርያስ እንደው ልጄን ልውሰድበት ወይ መጠጡን እንዲተው ብዬ አስቤ ነበር። ግን ዘራፍ አለ አንድ ዘራፍ አለ ይቶ ሁለት ወዶ አይሆኑ ነግሬዋለሁ። ትሄዳለች ትሄዳ ቆራጥ ናቸው። ኮርታ እየሰራች ትኖራለች። ትሄድ እንግዲህ ትሄድ። ይህንን ታልተውክ ብለው ደግሞ በአንድ ፊት አንቺን አሉን የሚነካብኝ አልወድም ይላል። አቤት ያቀመሰችው ሴትዮ አንቺን አሉ አቅም ሰዋለች። ደግሞ በምግብ አብልተዋለች። እሱ ያመጣችሁንም አይበሉት ለዚህ ነው ማለት ነው። ድሮ ጀምራ ይጠራጠሯታል። ድሮ ጀምረው መታ ገብታ ተወደኋሏ ጭጧን ተወደኋሏ ቀሚሷን ወደ ላይ ገልባ በባዶ ጭጧ ራቁቷን አፌ ላይ አፍንጫ